ቁጥሮች በጣሊያንኛ ቋንቋ። ሰላም እንዴት ናችሁ? በዚህ ቪዲዮ ቁጥሮችን እንዴት በቀላሉ በጣሊያንኛ መናገር እንደምትችሉ የማቀርብ ይሆናል። የዛሬዋ ቪዲዮ እንደሌላው ጊዜ በጣም አጠር ያለችና ፈገግ የምታስብል ላትሆን ትችላለች። ነገር ግን እስከ መጨረሻው ከተመለከቱ ከዛ በኋላ ቁጥር መናገር የሚባል ነገር ለእርስዎ በጣም ቀላል ነው የሚሆነው። እና ደግሞ በቀጣይ ቪዲዮ ስንት ሰዓት እንደሆነ በሚጠየቁበት ጊዜ እንዴት በቀላሉ መናገር እንደሚችሉም ስለማቀርብ ቁጥሮችን ከወዲሁ ማወቅዎት ለዛም በጣም የሚረዳዎት ይሆናል። በመጀመሪያ የተለያየ ቅርጽ ስላላቸው ከቁጥር 1 እስከ 20 ያሉትን እንመልከት። ከ20 ቀጥሎ ላሉት ግን በጣም ቀላል ዘዴዎችን እነግራችሁና ቶሎ መልመድ የምትችሉ ይሆናል። 0 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 ከ20 እስከ 99 በጣም ቀላል ነው። ምንድነው የምታደርጉት መሰላችሁ? የአስሩን ቤት ቦታ የሚያመለክተውን ቃል ከተናገራችሁ ወይም ከጻፋችሁ በኋላ የአንዱን ቤት ቁጥር ቃል ጨምራችሁ መናገር ወይም መጻፍ ነው። እዚህ ላይ መርሳት የሌለባችሁ አንድ በጣም ጠቃሚ ነገር ልንገራችሁ። በአንድ ቤት ውስጥ ያለው ቁጥር በአናባቢ የሚጀምር ከሆነ በ10 ቤቱ ቃል መጨረሻ ላይ ያለው አናባቢ ይቀራል ማለት ነው። በምሳሌ ስናየው የበለጠ ግልጽ ይሆናል። 21 አሁን እዚህ ላይ ካያችሁ ኡኖ የሚጀምረው በኡ ነው። ኡ ደግሞ አናባቢ ፊደል ናት። ስለዛ ቅድም ባልኩት መልኩ ከቬንቲ ላይ ኢ ትቀርና ቬንቲኡኖ ሊሆን የነበረው ቬንቱኖ ይሆናል ማለት ነው። ሐሳቡ ግልጽ ነው ብዬ አስባለሁ። እንቀጥል። 22 23 24 25 26 27 28 አሁን እዚህ ጋር ልብ ካላችሁ 28 ላይም የቅድሙ አይነት ሁኔታ ላይ አለ ማለት ነው። 29 30 ከ30 በኋላ ላሉት የ10 ቤቶቹን ብቻ ከነገርኳችሁ ከ20 እስከ 30 ባየነው መልኩ የአንድ ቤቶቹን እየጨመሩ መናገር ይቻላል ማለት ነው። ስለዛ አሁን ከ30 በኋላ ያሉትን የ10 ቤቶች ልንገራችሁ። 40 50 60 70 80 90 እሺ አሁን 100 1000 እና 1 ሚሊዮንን ልንገራችሁና ዝርዝሩን ልጨርስ እና ከዛ ገጣጥመን እንዴት መናገር እንደምንችል በምሳሌ ያሳያችኋለሁ ማለት ነው። 100 1000 1 ሚሊዮን ከ100 እስከ 199 ያሉትን ቁጥሮች ለመናገር መጀመሪያ ቼንቶ ትሉና ከዛ ቀደም ባየነው መሰረት ቀጣዩን ጨምራችሁ አንድ ላይ መናገር ትችላላችሁ ማለት ነው። ለምሳሌ 157 ለማለት 157 157 ከ200 እስከ 999 ሲሆንም ተመሳሳይ ሆኖ ነገር ግን የመጀመሪያው አሃዝ ላይ ያለው ቁጥር ከቼንቶ በፊት መጨመር አለበት ማለት ነው። ለምሳሌ 326 ለማለት 326 ይሆናል ማለት ነው። ስለዚህ እዚህ ጋር የተለየው ነገር ምንድነው? ትሬ ተጨመረች፣ የመጀመሪያው አሃዝ ላይ ያለችው ፊደል ተጨመረች ማለት ነው። አሪፍ። እንግዲህ በዚህ መልኩ ቁጥሮችን በቀላሉ በጣሊያንኛ መናገር ይችላሉ። መልካም ቀን። በቀጣይ ቪዲዮ እንገናኝ።